ፊልሙ የሚጀምረው ፓዲት የምትባል ወጣት ከእንቅልፏ ነቅታ ወዲያውኑ ሜካፕ ስትሰራና ቀጥታ ስርጭት ላይ በመግባት ለተከታዮቿ ስለ ውበት ምክር ስትሰጥ ይታያል። እሷ ታዋቂ የሶሻል ሚዲያ ተጽዕኖ ፈጣሪ ኢንፍሉዌንሰር ናት። ከጥቂት ቆይታ በኋላ ለትምህርት ቤት ተዘጋጅታ ከቆንጆ ሮዝ ክፍሏ ወጥታ ተራ በሚመስል ቤት ውስጥ ባለው ጠባብ ኮሪደር ውስጥ ትገባለች። እናቷ የቤት ኪራይና ሌሎች ወጪዎችን ለመሸፈን ሆስፒታል ውስጥ ለረጅም ሰዓታት እንደምትሰራ ትነግራታለች። ፓዲት በዚህ መሃል የ$3000 ቼክ ከማስታወቂያ ድርጅት ይደርሳታል። እሷ ገንዘቡን ብራንድ ጫማ ለመግዛት ብትፈልግም እናቷ ግን ለኮሌጅ እንድታስቀምጠው ትመክራታለች። ፓዲት በኢንፍሉዌንሰርነቷ ብዙ ገንዘብ ብታገኝም ዝነኛ ሆኖ ለመታየት ግን ቆንጆ አፓርታማ ውስጥ እንደምትኖር አስመስላ ትዋሻለች። በውሸት ሀብታም መስላ ለመታየት ቆንጆ ህንፃዎች ጋር ትሄዳለች። ጓደኞቿ ኦልደን እና ኩዊን በዘመናዊ መኪና ሊወስዷት ይመጣሉ። የፓዲት ፍቅረኛ ጆርዳን የሙዚቃ ቪዲዮ እየቀረጸ ስለሆነ እሱን ሰርፕራይዝ ለማድረግ ይሄዳሉ። በዚህ መሃል ብሪን እና ካሜሮን የተባሉ ወንድማማቾች ወደ ትምህርት ቤት እየሄዱ ነው። ካሜሮን በማንም ዘንድ የማይታወቅና የማይወደድ ተማሪ ነው። እህቱ ብሪን እንኳን ከእርሱ ጋር በትምህርት ቤት መታየት ትሸማቅቃለች። የካሜሮን ብቸኛ ጓደኛ ኒሻ ናት። ብሪን የጆርዳን ሙዚቃ አድናቂ ስትሆን ካሜሮን ግን ሙዚቃው ውሸትና የማይረባ እንደሆነ በመናገር ያሾፍበታል። ፓዲት ጆርዳንን ወዳለበት የቀረጻ ቦታ ትደርሳለች። ለጆርዳን ኬክ ጋግራለች። ወደ ክፍሉ ከመግባቷ በፊት አልደን ትዕይንቱን በቲክቶክ ቀጥታ ስርጭት ላይ እንድታሳየው ትጠይቃታለች። ፓዲት ወደ ክፍሉ ስትገባ ጆርዳን በዳንሰኞቹ አንዷ ጋር ሲሳሳም አግኝታ ደነገጠች። ዳንሰኛዋ የፓዲት አድናቂ እንደሆነች በመናገር ሰላም ልትላት ትሞክራለች። ፓዲት ግን በንዴት ኬኩን ተወረውራለች። በሚሊዮን የሚቆጠሩ ተከታዮቿ እያዩት ጩኸቷን ታቀልጠዋለች። ግንኙነታቸው ማለቁን ትናገራለች። ኦልደን ስልኩን ወደ እሷ ዙራ የቀጥታ ስርጭት ላይ ገና እንዳልጠፋ ታሳያታለች። ፓዲት በሜካፕ የተበላሸ ፊቷን በአፍንጫዋ የሚወርድ ንፍጥ ስታይ ደንግጣ ስልኩን ነጥቃ ትዘጋዋለች። በሚቀጥለው ቀን ፓዲት በጣም አዝና ከክፍሏ መውጣት አትፈልግም። እናቷ መታ ነገሮች እንዲስተካከሉ ብታረጋጋትም ፓዲት ግን ያዘነችው በፍቅረኛዋ ብቻ ሳይሆን በሚሊዮኖች ሕዝብ ፊት በመዋረዷ ጭምር እንደሆነ ትናገራለች። ኩዊን ደውላ ቲክቶክ ላይ ምን እየተባለ እንደሆነ እንድታይ ትነግራታለች። ፓዲት ስታይ ስታለቅስ በአፍንጫዋ የወጣውን የንፍጥ አረፋ ቫይራል ሆኖ የአረፋዋ ልጅ በብልጋር ተብላ መሳቂያ ሆናለች። ስፖንሰር የሚያደርጋት የውበት ድርጅት ባለቤት ጀሲካ ደውላ ውሉን እንደሰረዘች ትነግራታለች። በትምህርት ቤቱ ውስጥ ኦልደን እና ኩዊን ስለ ጉዳዩ እያወሩ ነው። ኦልደን ይህ መድረሱ አይቀሬ ነበር በማለት በፓዲት ላይ ያላትን ቅናት ታሳያለች። ፓዲት ትምህርት ቤት ስትደርስ ሁሉም ያሾፉባታል። ጆርዳን ግን ተወዳጅነቱ እየጨመረ ይሄዳል። ፓዲት ጆርዳንን የለወጠችውና ዝነኛ ያደረገችው እሷ እንደሆነች ትናገራለች። ጓደኞቿም ታዲያ ሌላ ሰው ለምን አትለውጭም ብለው ይጠይቋታል። በዚህ መሃል የምረቃ ድግስ፣ ንጉስና ንግስት፣ ፕሮም ኪንግ ኩዊን ውድድር ይፋ ይሆናል። ፓዲት የማይታወቅ ልጅ ወደ ፕሮም ንጉስነት በመለወጥ ችሎታዋን ለማሳየት ትወስናለች። ኦልደን ይህን ማድረግ እንደማትችል ትወራረዳታለች። የሚለወጠው ልጅ እነሱ እንዲመርጡ ይስማማሉ። ካሜሮን የቆሻሻ መጣያ ፎቶ ሲያነሳ ያገኙታል። እሱ በጣም የተለየና ከሰው የማይቀላቀል ልጅ ነው። ጆርዳን ስለሚቀልድበት ለውርደዳቸው ተስማሚ ሆኖ ያገኙታል። በሚቀጥለው ቀን ፓዲት ወደ እሱ ቀርባ ፎቶ እንዲያነሳት ብትጠይቀውም እሱ ግን ፍቃደኛ አልሆነም። ፓዲት ካሜሮን በትርፍ ጊዜው ፈረስ ጋላቢ እንደሆነ ስታውቅ እርሱ ወዳለበት ትሄዳለች። አብረው ጊዜ ያሳልፋሉ። እሱም ፈረስ ግልቢያ ያስተምራታል። በመካከላቸው መቀራረብ ይፈጠራል። ፓዲት ካሜሮንንና ጓደኛውን ኒሻን ወደ ካራኦኬ ድግስ ትጋብዛለች። ካሜሮን መጀመሪያ ባይፈልግም በኒሻ ግፊት ይስማማል። ድግሱ ላይ ግን ራሳቸውን ያገለሉ ይመስላቸዋል። ፓዲት መድረክ ላይ ወጥታ ስትዘፍን ጆርዳን ከሌላ ሴት ጋር ይመጣል። ፓዲት በድንጋጤ መዝፈን ታቆማለች። ካሜሮን ሊረዳት ወደ ላይ ወጥቶ አብሯት ይዘፍናል። ድንቅ ብቃት ያሳያሉ። ሁሉም ያጨበጭቡላቸዋል። ካሜሮን ፓዲትን በጭነት መኪና ወደ ቤቱ ያደርሳታል። ፓዲት እሱን በድጋሜ ለማግኘት ስትል ቦርሳዋን መኪና ውስጥ ትረሳዋለች። የሁለቱ ዘፈን ቫይራል ይሆናል። ለስፖንሰሯ ጀሲካ ደውላ ልጁን ካስተዋወቀችው ስፖንሰርሺፑን እንደምትመልስላት ቃል ትገባለች።
ፓዴት ወደ ካሜሮን ቤት ትሄዳለች። አብረው ፈረስ ለመጋለብ ይስማማሉ። ሁለቱ ጥልቅ በሆነ ጉዳይ ላይ ማውራት ይጀምራሉ። ፓዴት ስፖንሰሯን በማጣቷ ስጋቷን ትገልጻለች። ካሜሮን ደግሞ ዓለምን እየዞረ ፎቶ የማንሳት ህልም እንዳለው ይነግራታል። ካሜሮን ፎቶ የሚያነሳበት የድሮ ባቡር ጣቢያ ያሳያታል። ካሜሮን ስለ ቤተሰቡ ይነግራታል። እናቱ በድንገተኛ አደጋ እንደሞተች እና አባቱ ጥሏቸው እንደሄደ ይገልጽላታል። ፓዴትም ስለ ወላጆቿ መፋታትና እናቷ ስላላት ጠንካራ ስራ ትነግረዋለች። ወደ ኦልደን የልደት ድግስ ትጋብዘዋለች። ፓዴት ካሜሮን ፀጉር በመቁረጥና ፋሽን ልብስ በማልበስ ሙሉ በሙሉ ትለውጠዋለች። አሁን ካሜሮን በጣም ቆንጆ ሆኗል። ድግሱ ላይ ሲደርሱም ሁሉም በካሜሮን ለውጥ ይገረማሉ። ጆርዳን የካሜሮንን እህል ሊያስቸግራት ሲሞክር ካሜሮን በንዴት ጆርዳንን ይመታዋል። ጆርዳን በበቀል የካሜሮንን ውድ ካሜራ ገንዳ ውስጥ ይጥለዋል። ካሜሮን ተናዶ ድግሱን ጥሎ ይወጣል። ፓዴት ሌሊት ላይ ሜካፑን እየተቀባች በቀጥታ ስርጭት ላይ ትገባለች። ስለ ውጫዊ ውበት ሳይሆን ስለ ውስጣዊ ማንነት ትናገራለች። ጄሲካ ደውላ ስፖንሰርሺፑን ልትመልስላት እንደሆነ ትነግራታለች። ካሜሮን አሁን በትምህርት ቤት ታዋቂ ሆኗል። ለፕሮም ንጉስነት ታጭቷል። ፓዴት ኦልደን እና ጆርዳን ፍቅረኛሞች እንደሆኑ ታውቃለች። ኦልደን ፓዴትን ለመዋረድ ስትል የቀጥታ ስርጭቱ እንዳይጠፋ ያደረገችው እሷ እንደሆነች ትናገራለች። ኦልደን የፓዴት ቤተሰብ ድሃ መሆኑን እንደምታውቅ ትገልጽባታለች። ካሜሮን እና ፓዴት ተገናኝተው ይሳሳማሉ። ነገር ግን ኦልደን መታ የካሜሮን ለውርርድ የተመረጠ የማይታወቅ ልጅ እንደነበረ ለካሜሮን ትነግረዋለች። ካሜሮን ፓዴን ለውርርድ ብቻ እንደተጠቀመችበት በማሰብ በጣም ይጎዳና ጥሏት ይሄዳል። የፕሮም ቀን ይደርሳል። ፓዴት ለብቻዋ ወደ ድግሱ ትሄዳለች። ፓዴት ካሜሮን እንደምትወደው ለብሪን ትነግራታለች። ብሪን ካሜሮንን አነጋግራ ወደ ድግሱ እንዲሄድ ታበረታተዋለች። ፓዴት እና ጆርዳን የፕሮም ንጉስና ንግስት ተብለው ይሾማሉ። ፓዴት ንግግር ስታደርግ እውነቱን ትናገራለች። ሕይወቷ በሙሉ የሶሻል ሚዲያ ውሸት እንደነበር፣ ድሃ እንደሆነችና የካሜሮን ለውጥም የውርርድ ውጤት እንደነበር ትገልጻለች። ዘውዱን ትታ ወደ ካሜሮን ትሄዳለች። ኦልደን ንግስት የምትሆን ቢመስላትም ሌላ ተማሪ ትመርጣለች። ከድግሱ ውጭ ካሜሮን በፈረስ መጥቶ ፓዴትን ያገኛታል። ይቅርታ ይደራረጉና ይሳሳማሉ። ከጥቂት ወራት በኋላ ሁለቱም ፖርቹጋል ውስጥ ሆነው ይታያሉ። ወረረዱን ስለተሸነፈች ካሜሮን ጋር ዓለምን እየዞረች ነው። ፊልሙ በደስታ ይጠናቀቃል። የተከበራችሁ ተመልካቾቻችን የዛሬው የፊልም ዳሰሳችን በዚህ ጨረስን። ቀጣይ በሌላ የፊልም ዳሰሳ እስክንገናኝ ድረስ ቸር ሰንብቱ። ይህንን የዩቲዩብ ቻናል ሸር፣ ሰብስክራይብ እና ላይክ ማድረግ አይረሳ።